ከመካከላችን ማን መታጣት ሲጀምር? እግዚአብሔር መታጣት ሲጀምር። ከመሰባሰባችን እውነት እግዚአብሔር አይታጣም። ሌላ ምን ይባላል? እውነት እንደምላችሁ በዘመናት እድሜ ማስቆጠር በጣም ቀላል ነገር ነው። በዘመናት እድሜ ቆጥሮ እዚህ ጋር ደርሰናል ማለት በጣም ተራ ነገር ነው። ምክንያቱም ሰው እንዲሁም ዝም ብሎ ነው እየቆጠረ እግዚአብሔር ካለለት ሊኖር ይችላል። ከእግዚአብሔር ጋር የኖራችሁበትን እድሜ ቆጥሮ እዚህ ጋር ደርሻለሁ ማለት ግን ቀላል ነው። ስለዚህ ዓለሙ ላይ ወይም ባህሩ ላይ ሲናወጽባቸውና ማዕበል ሲበዛባቸው የተቸገሩት እንዳትረሱ ክርስቶስ ስላልነበረበት ነው ለጊዜው ታንኳው። ጌታችን ግን ታዲያ ለምንድን ነው ሳይኖርበት የሚመጣባቸውን ነገር እያወቀ ደግሞ አውቆ ወደ ባህሩ እንዲወጡ ግን ያላቸው ሲባል አምላካችን እንደምታውቁት የመጨረሻ የማዳን ስራውን ሞቶ ተሰቅሎ ከሙታን መካከል ከተነሳ በኋላ ከ40 ቀን በኋላ ማረጉ አይቀርም። ስለዚህ በስጋ አብሯቸው ሊኖርበት የሚችልበት ዕድሜ ክርስቶስ ከሐዋርያቱ ጋር ውስን። ክርስቶስ ይሄንን ባህር ለብቻችሁ ሂዱ ያላቸው ከኔ እርገት በኋላ በስጋ ከእናንተ ጋር ሳይሆን በመንፈስ ግን ከእናንተ ጋር ሆኜ የምተራመዱበት ጊዜ ሊመጣ ይችላል ያላቸው። አሁንም ድረስ ቤተ ክርስቲያናችን ክርስቶስ በስጋ ወደ ሰማያት እንዳረገ አምና ስትመሰክር አጽናኝ እንዲሆነን እርሱ አብሮን እንዳለን ጭምር እንዲሰማን ግን ምን ልኮልን? መንፈስ ቅዱስ ልኮልን። መንፈስ ቅዱስ ደግሞ ክርስቲያኖች በመሰባሰባችን ውስጥ እንዳለ በምንገናኝባቸው ስፍራዎች በሙሉ እንዳለን ጭምር የምናውቅባቸው መንገዶችና መስመሮች 3 ናቸው። አደራችሁን እነዚህን እንዳትረሷቸው። አንደኛው በመሰባሰባችን መንፈስ ቅዱስ እንዳለ የምናውቀው መሰባሰባችን ቤተ ክርስቲያን ሲሆን ምን ሲሆን? ምክንያቱም ክርስቶስ ራሱ ሲያርግ ነፍሳትን አሳልፎ አደራ የሰጣት አካሉ ለሆነችው ቤተ ክርስቲያን ስለሆነ። ሁለተኛው ክርስቶስ በመሰባሰባችን የምታውቁት ቅዱስ ሥጋውን ክቡር ደሙን ሲሰጠን። ለዛ ነው አይገርማችሁ? ባህሩ ላይ ከመውጣታቸው በፊት መጀመሪያ ምግብና መጠጥ አበርክቶ ሰጥቷቸው የሰጣቸው እንጀራ ለሚሰጣቸው ሥጋውና ደሙ ምሳሌ። ያለንበት ቦታ እግዚአብሔር እንዳለበት የሚታወቀው ቅዱስ ሥጋውን ክቡር ደሙን የሚቀበሉ ሰዎች መኖር ሲችሉ። እየሰማችሁ ነው አይደል? ይሄ በጣም ክርስቲያኖች መሰመር ያለበት ነገር። በጣም ቤተ ክርስቲያን እውነት ለመናገር የአገልጋይ ችግር ወይም ደግሞ ችግሯንና ሸክሟን ተረድቷት የሚደግምላት ሰው ያጣች እንደሆነ ይታወቃል። ከምንም በላይ ለቤተ ክርስቲያን ትልቁ ቁስሏ ግን የሰማውንና ከእግዚአብሔር አፍ ሲወጣ ያዳመጠውን ቃል ሰምቶ ሥጋውን ደሙን ተቀብሎ የሚኖርላት አገልጋይ ቁጥር እያነሰና እየተመናመነ መምጣቱ። እዚህ ላይ ነው በደንብ አድምተን መስራት ያለብን ክርስቲያኖች፣ በደንብ አድምተን ማለት ነው። ይሄ ለነገ የማይባል የቤት ስራ ራሱ እግዚአብሔር ከኛ ጋር የሚሆነው እንደዛ ስለሆነ ነው። ሶስተኛው እግዚአብሔር ከኛ ጋር እንዳለ የሚታወቀው በመሰባሰባችን ውስጥ ጭምር ደግሞ አለ ተብሎ የሚናገረው ደግሞ መንፈስ ቅዱስ እንዳለ የሚታይባቸው የመንፈስ ፍሬዎች ሲሆኑ ቅዱስ ጳውሎስ ገላትያ 5:22 ላይ ያላቸው እንደ በጎነት፣ ቸርነት፣ ትዕግስት፣ ፍቅር፣ ደስታ፣ ሰላም አይነት ነገሮች ማለት ነው። ስለዚህ ክርስቶስ ተሳፍረው የሚሄዱባት ባህር ላይ እንዲሄዱባት ያዘዛቸው ዓለም ላይ አብሯቸው እንዳለ እንዲያውቁ አብሯቸው ደግሞ ለዘለቄታው ደግሞ እንደማይኖርም ጭምር ተረድተው እንዲታቀሙ ብሎ እንዲዘጋጁ ብሎ በባህሩ ላይ ተሳፈሩ አላቸው። ጥቂት 25 እና 30 ምዕራፍ ከሄዱ በኋላ ማዕበሉ ተነሳ። ለምን ይመስላችኋል? 25-30 ምዕራፍ ያክል ራሱ መጠበቅ ያስፈልግ። ወንጌል ላይ ያለ ምክንያት የተጻፈ ምንም ነገር የለም። ልብ ብላችሁ አዳምጡ። ቅዱስ ዮሐንስ ነው 25 እና 30 ምዕራፍ ያክል ከራቁ በኋላ ብሎ የሚናገር እና ይህንን ያክል እስኪርቁ ለምን ጠበቀ? አንደኛ ከወደቡ ዳር ቅርብ በሆነ ጊዜ ላይ ማዕበሉ ቢነሳ አብዛኞቹ ሐዋርያት አሳ አጥማጆች ናቸው። መዋኘት ለነሱ ብርቅ አይደለም። ስለዚህ ወዲያውኑ ችግሩ ሲነሳ በራሳቸው ጉልበት ወደ ማን መድረስ ይችሉ ነው? ወደ ወደቡ። ክርስቶስ ግን አያችሁት 25 እና 30 ምዕራፍ ወደ ውስጥ ካስገባቸው በኋላ ማዕበሉ ወጀቡ ሲነሳ ግን በጣም ብዙ ዓመት ዋናተኛ ሆኖ ቢቆዩ በማዕበልና በወጀብ ውስጥ መዋኘት በተራና በተረጋጋ ውሃ ላይ ለመዋኘት ተመሳሳይ አይደለም። ከወደቡ ዳር ሆኖ በራስ ጉልበት በራስ አቅም በመዋኘት ስልት ደርሶ ወደቡ ጋር መድረስ አንድ ነገር ነው። ጥልቅ ከገባ በኋላ ግን ሊያወጣ የሚችለው ማን ብቻ ነው? እግዚአብሔር ብቻ ነው። እግዚአብሔር ነው። ሐዋርያትን እስከ 25-30 ምዕራፍ ምንም ንፋስ እንዲመጣባቸው ያላደረገው የሚያልፉትንና ያሉበትን ማዕበል ሊሻገሩ የሚችሉት በእነሱ አቅምና ጉልበት ሳይሆን በማን ስራ እንደሆነ እንዲያውቁት። ክርስቲያኖች አሁንም ያለንበትን ዓለም በቤተ ክርስቲያናችን አገልግሎት ላይ እየመጣብን ያለው በጣም ብዙ ፈተና ወደፊትም እንዴት መኖር እንዳለብን
እርሱ እንዲመራን ጭምር ነው የምንማጸነው። እርሱ የመራትና እርሱ ራስ የሆናት ቤተክርስቲያን ውስጥ ሆነን እኛ በፍጹም በስጋዊ ሀሳብና ምልከታዎቻችን ዳር የምናስይዛቸው ነገሮች አይኖሩም። እምነታችን፣ ተስፋችን በኋላም ደግሞ ያሻገረናልን ጭምር ብለን ከምንኖርባት ዓለም ከምንኖርባት አገልግሎት በፍጻሜው ዋጋ ይሰጠናል የምንለው ክርስቶስ ነው፣ ሌላ ማንንም አለ። ስለዚህ 25-30 ምዕራፍ ወይም ደግሞ ርቀት ያክል ድረስ ምንም ነገር አልመጣም። ቀጠለና ወንጌል ምን አለ? በዛ ልክ ደረጃ ግን ሲደርሱ ከፊት ለፊታቸው ነፋስ መጣ። ከፊት ለፊታቸው በሉ ነፋስ። በጣም ከሰማችሁ እና ሲነበቡ ወንጌሉን ካለመጣችሁ ሐዋርያቱ ተሳፍረው እንዲሄዱበት ክርስቶስ ተጓዙበት ያላቸው መንቀሳቀሻ ምንድን ነው? ታንኳ በሉ። በጣም ጥሩ። ታንኳ ጀልባና መርከብ መቼም ልዩነቱ ታውቃላችሁ። መርከብና ጀልባ በቁመትም በደንብ አድርጋችሁ ስሙ። ብዙም ነገሩን ለማብዛት አለበት። መርከብና ጀልባ ለመጓጓዣነት ብዙ ዕቃ ስለሚይዙ በሰው በመቅዘፍ ኃይል አይደለም የሚጓጓዙት። አይታችሁ ከሆነ ትልቅዬ ነጭ ሸራ ነገር ይወጠርና ነፋሱ ራሱ ምን የሚያደርጋቸው መርከብና ሞላ ይጠበቅባቸው። በጣም ቀላል ጥያቄ ነው። ነፋሱ ራሱ ምን ያደርጋቸው? በቃ ይወስዳቸዋል። ሊቀ ሐመሩ ወይም ደግሞ መርከቡን የሚመራው አለቃው አቅጣጫ ያስይዘዋል። ነፋሱ በየት በኩል መሄድ እንዳለበት እንታወቅ። ታንኳ ሲሆን ግን ምን የሚደረግ በራሱ ጉልበት ነው። ማንም የሚያግዝ የሚገፋ ነፋስ ራሱ ነው። አንደኛ ታንኳ ሆኖ ነፋስ ራሱ ቢመጣ ገልጦ ሊመጣ የሆነ እሰይ መጣ እንኳን ቢያንስ አቀለለልኝ ችግሬ ልትለው የምትችለው ነገር አለ። ልብ ብላችሁ ልታስተውሉት የሚያስፈልገው ከፊት ለፊት ከሚመጣው ነፋስ ጋር ሐዋርያት ያሉበትን ታንኳ እየቀዘፉ ነው ክርስቶስን ሲጠብቁ የነበሩ እንጂ ገና ለገና ተነሳ ብሎ ችግራቸውን አላጠፉም። ሐዋርያት የተሳፈሩባት ታንኳ ቤተክርስቲያን ወደፊት ለፊታቸው ይመጣ የነበረው ነፋስ የተባለው ችግር ነው፣ መከራ ነው፣ ስቃይ ነው፣ እንግልት ነው፣ መከራ ነው፣ መስቀል ነው። ስለዚህ ከፊት ለፊታቸው ያለውን መከራና ችግር ለማለት እነሱም የሚጠበቅባቸውን እያደረጉ እየቀሰፉ ይጠብቁ ነበር እንጂ ገና ለገና እግዚአብሔርን እናመልከዋለንና ቁጭ ብለን እጅግራችንን አጣፈን እንጠብቅ አላሉ። አሁን እያደረግን ያለነው በነገራችን ላይ እሱ እንደሆነ ታውቃላችሁ። አሁን እያደረግን ያለነው እሱ ነው። እጅግራችንን እንደምናጣጥፍ የተሳፈርንባት መርከብ ውስጥ እኛም የሚጠበቅብንን ኃላፊነታችንን እየቀዘፍን መሞከር አለብን። አንተ ድርሻ መቅዘፍ ነው። ከፊት ለፊት ያለውን ነፋስ መጥቶ ማረጋጋት የማን ድርሻ ነው? አንተ ሳትቀዝፍ ከፊት ለፊት የሚመጣውን ነፋስ ያንተንም መቅዘፍ ሁሉንም ሚና እግዚአብሔርንማ ተጫወት አይባልም። ታዲያ ለምን የሚያስብ ጭንቅላት ሰጠ? ታዲያ ያለንበት ቦታ ላይ ለምን እንቀመጣለን? ለምን ቤተክርስቲያን ውስጥ እንገባ አደረገን? እንድንተርፋል እንድንድን አለ። ቤተክርስቲያንን እኛን ብቻ ሳይሆን እርሷንም ተገልግለንባት አገልግለናትን ጭምር እንድንሻገራለን። ስለዚህ ሰው የሚጠበቅበትን ማድረግ አለበት ማለት ነው። እየቀዘፉ ያቅማቸውን ታገሉ፣ ግን ምንም ለውጥ ሊመጣ አልቻለም። በቃ ነፋሱ ከቁጥጥራቸው በላይ የዚህ ጊዜ ላይ ነው ከእነሱ የሚጠበቅባቸውን እያደረጉ ማለት የሚያይችሉትን ነፋስም እየተጋፈጡ እንደሆነ ሳይ ጌታችን ኢየሱስ ክርስቶስ በኃይሉን እንደ ደረቅ መሬት እየረገጠው መጣ። እንደ ደረቅ መሬት እየረገጠው መጣ እና እየረገጠው ሲመጣ አይተውት መጀመሪያ ፈሩ፣ ምትሃትም መሰላቸው። በደረቅ መሬት ላይ ሲያሳድዱት የነበረው ከሰው ስጋ እያወጡ ወግን ሲሉት የነበረው ሰይጣን አሁን የማያውቁት ባህር ላይ እየረገጠ መጥቶ ሊደፋን ነው ብሎ ተጨነቁ። እውነታው ግን ምትሃት የመሰላቸው ባህርም እየረገጠ የመጣው ያላወቁት ግን ክርስቶስ ወንጌል አሁንም ልብ ብላችሁ ከሆነ ሊያልፋቸው ፈልጎ ነበር። ምን አርጉ? ሊያልፋቸው የፈለገው ለምን መሰለ? በመርከቧ ውስጥ በጣም የተለያዩ ብዙ ሰዎች ነው ማለት አንዳንዱ የሚያስቀርብ ሰው፣ አንዳንዱ የማያስቀርብ ሰው። እቺ መርከብ የተለያዩ ሐዋርያትን ከነጠባያችን ተሸከመች። ይቺ መርከብ የተባለች ቤተክርስቲያን እኛን ከናበላችን የተሸከመች። አንዳንዶቻችን ተጠራጣሪዎች አለን፣ እንዲሁም ሆነን ማለት ነው። አንዳንዶቻችን እንደ ናትናኤል በምናውቀው እውቀት እየተመካን በጎ ነገር እንዴት ሊመጣ ይችላል አሁን በዚህ ዘመን እያልን ቁጭ የምትልም ሰው አትጠፋም በእርግጠኝነት። አንዳንዶቻችን እንደ ፊልጶስ ችግሩን እያወራን መፍትሄው ላይ ዝም ያለን ሰዎች ኖር እንችላለን። አንዳንዶች ደግሞ እንደ እንድርያስ መፍትሄ የሚያቀርቡ እንደ ዮሐንስ ከክርስቶስ ደረት ስር እየተጠጉ ማነው አሳልፎ የሚሰጠህ እያሉ እምነታቸውና ተስፋቸው በእግዚአብሔር ላይ ተጠጓሉ። ቤተ ክርስቲያን ሁሉንም ሰብስባ ነው ያዘችው። ስለዚህ ሊያልፋቸው የፈለገው የማያስጠጉ ሰዎች ስለነበሩ ደግሞ ሊያልፋቸው ፈልጎ ደግሞ ወደ እነሱ መጠጋት ደግሞ ግን ያለው
የማያልፋቸውና መልካም የሆኑ ሰዎች ስላሉ አይታችሁት ክርስቲያኖች ቤተክርስቲያንን እግዚአብሔር ጥሎ የማይጥላል ማህበራችንን አንድነታችንን እግዚአብሔር ረስቶ የማይረሳው የሚያሳልፉ ብዙ ሰዎች ቢኖሩ እንዳያልፍ እግዚአብሔር ምክንያት የሚሆኑ ጥቂት ሰዎች ስለማይታጡ እግዚአብሔር እነዛም ሰዎች ሁላችንም እንድንሆን ይርዳል። ሁላችንም እንደዛ መሆን ስላለብን ማለት ነው። አያቸው ያልፋቸው ግን ሆነ ያለሱ ግን መሻገር የማይችሉት ነፋስ ስለነበረ ጌታችንም መሬቱን ባህሩን እየረገጠ ወደ እነሱ ተጠጋና አውሎ ንፋሱን ማዕበሉን ጸጥ እንዲል አደረገላቸው። ቅዱስ ዮሐንስ በተለየ መልኩ ይሄንን ታሪክ ሲተረክ እንዲሁም ቅዱስ ማቴዎስም ታሪኩን ሲጽፍ አንድ ተጨማሪ የሆነ ታሪክ ጨምሮበታል። እርሱ ጌታችን ባህሩን እንደ የብስ እየረገጠው ሲመጣ ቅዱስ ጴጥሮስ እንዳየው ይሰማችሁ። ጴጥሮስም አይቶት ጌታ ሆይ ወደ አንተ እንድመጣ ምን አድርግ እንዳለው እዘዝ ጥራኝ እንዳለው ያንኑ ክርስቶስ እየረገጠው የነበረውን ባህር ማንም እንደረገጠው ጴጥሮስም እኮ ከመስጠቱ በፊት ረግጦታል። አልረገጠው። በእግዚአብሔር ያመነ ሰው አያችሁ እርሱ ያደረገውን ማድረግ ይችላል ማለት ሩቅ ሳት ዮሐንስ ወንጌል ምዕራፍ 12 ማንም በእኔ ስም የሚያምን ቢኖር እኔ የማደርገውን ያደርጋል ከእኔም የበለጠውን ያደርጋል የለም። ስለዚህ ጴጥሮስ ክርስቶስ የረገጠውን ባህር ረግጦታል። አልረገጡም። ክርስቲያኖችም ክርስቶስ የነበረበት ዓለም ላይ ይኖራሉ። ወዴት እንዲሄዱ ታዲያ ይጠበቅ? የማያስኖር ቢሆንም ቤተ ክርስቲያን ለዚህች ዓለም አትመጥን የምትልም እቺ ዓለም ግን ደህና ልትሆን የምትችለው እኛ ክርስቲያኖች መኖር ስንችሉ እንደ ክርስቲያን ነው። ስሙን ይዘን ብቻ ሳይሆን ሕይወቱንም ጭምር ገንዘብ አለ። ያኔ ቤተ ክርስቲያን ሕዝብም ሀገርም ሁሉም ሰው መሻገር ይችላል። እኛ ግን ስሙን ተሸክመን ኃላፊነቱንም ጠልተን ቦታውን መርጠን እንደዛ ግን ይሄ ስለዚህ ክርስቶስ በዛ ቦታ ላይ ጴጥሮስን ና አለው። የረገጠውን ባህር እንዲረግጥም ጭምር አደረገ። ጥቂት እርምጃ ከተራመደ በኋላ ግን እንደምታውቁት ጴጥሮስ ራሱ መስጠም ጀመረ። ሁለት ቁም ነገሮችን ልንገራችሁ እዚህ ታሪክ ላይ ለራሳችን ለአገልግሎት ሕይወታችንን ጭምር ስለሚጠቅም እየሰማችሁ ነው። ሁለት ነገሮችን እንዳትረሱ። አንደኛው ጌታችን ኢየሱስ ክርስቶስ ባህሩን እየረገጠው ነው እየተራመደ የመጣው ልክ እንደ ደረቅ ነው። አንደኛ ሲረግጠው የነበረው ባህሩን ማዘዝ የሚችል ጌታ ስለሆነ ልብ ብላችሁ ስሙ። ሁለተኛው ባህሩ ዓለም ናት ከተባለ ዓለም የማያስኖር ቢሆንም ክርስቶስ ከኖረባት በክርስቶስ የሚያምኑ ሰዎችም የማትኖርበት ዓለም ላይ ማድረግ ይችላሉ መኖር ይችላሉ ለማለት ነው። ሁለት ሶስተኛው ግን እንድታውቁት የምፈልገው የመጀመሪያው ነጥብ ላይ ይሄ ባህር ሊረገጥ የሚችለው ወይም ደግሞ ባህር ላይ ውሃ ላይ አንድ ሰው ተራመድ ቢባል ሊራመድ የሚችለው ምን ማድረግ ሲችል በአሁን ይሄ ጥያቄ እናንተም እንድትመልሱ ማለት ነው። አንድ ሰው ባህር ላይ መራመድ የሚችለው ምን ሲሆን ሲያምን በጣም ጥሩ። አንደኛው ልክ ነው፣ እምነት ያው ቅዱስ ጴጥሮስም አለማመኑ አይደል ያሰበው። በጣም ጥሩ ልክ ናችሁ። ሌላ ሲፈልጉ አንድ ሰው እናንተ ባህር ላይ ለመራመድ እንድትችሉ ምን ማድረግ ይቻላል? በእግዚአብሔር ማመን ልክ ነው። ሌላ ሲፈልጉ አስቡበት። እንደውም ጥሩ ጭንቅላታችሁንም ይሰራል። እስኪ በደንብ አስቡ። እሺ ባህር ላይ ሲራመድ ያያችሁት ባይኖሩም ከክርስቶስ ውጭ ተወሺ ግን ባህር ላይ ለመራመድ እናንተ ባህር ላይ ለመራመድ እንድትችሉ ምን መሆን የሚጠበቅበት? ምን አሉ? ባህር ላይ መገኘት። በጣም ጥሩ እውነት ካልተገኘት ከመቻታ አላገኛችሁም ብለው ለምን መጸለይ አባታችን እንዳሉ ነው። እሺ አራተው ዋሰን ዋናቴ ነው ጴጥሮስ የሰጠመው ዋናቴ ነው ገብታ ጴጥሮስ የሰጠመው ደንግጦ ነው በነገራችን። እሺ ሰዓታችሁን እንዳለ ገፈጅባችሁ አንድ ሰው ባህር ላይ መራመድ የሚችለው ምን ሲሆን ነው ታውቃላችሁ? ይቀላል ነው በእንጂ ማሱሱ ነው ቀላል ነው ባህር ላይ መራመድ ይችላል። አሁን ላባይ ሰጠ መድኃኒዓለም ታስበላል ባህር ላይ ላባይ ሰጠ ለምን የማይሰጥ? እሺ ድንጋይ እሱ ለምን? ስለዚህ ከገባችሁ ክርስቶስ ባህር ላይ የተራመደው እርሱ አምላክ ስለሆነ ብቻ ሳይሆን ቀላልም ጭምር ስለሆነ። ቀላል ነው ማለት ምን መሰላችሁ? አምላካችን ኢየሱስ ክርስቶስ እሱ ራሱ ስለ ራሱ ሲናገር እኔ የዓለም ብርሃን ነኝ ሲል ሰምታችኋል። ብርሃን ቀላል ነው ከባድ? ቀላል እኮ ብርሃን ማንም ሲጎዳው አይተናል። ክርስቶስ ባህሩ ላይ ሲራመድ የነበረው ልክ እንደ
ብርሃን ቀለል ብሎ አንተ ዓለም ላይ መኖር የከበደ እንደ ድንጋይ ስለከበደ ሁሉንም ነገር ጫንቆ ባህር ላይ መራመዱ ዓለም ላይ መኖር የከበደ ለዛ ሁሉንም ነገር ውስብስብ አደረገ። ሁሉንም ነገር የሚያስጨንቅ አደረገ። ሁሉንም ነገር ሰውነታችን ላይ ጫነውና እኛው ራሳችን መራመድ ከበደ። በቃ በሌላ አገላለጽ እንደው እንግሊዝኛው ግልጽ ከሆነ ሊቭ ሲምፕሊ ይባላል። ቀለል ብለህ ይባላል። ዝም ብሎ ፈሊጥ እኮ እንዳይመስል እውነትም እኮ እግዚአብሔር ጋር አብረህ የምትኖር ከሆነ ቀለል ብለህ ነው መኖር ያለበት። የሚያሳስቡ ነገሮች መቀነስ መቻል አለባቸው። ዕለት ዕለት ግን ሊያስጨንቅ የሚገባው የማን ጉዳይ? እርሱን ስለያዝክን አትሰጥም። እንዲያውም ቀለል ብለህ ተራመዳለህ። ሁለተኛው እንድታስተውሉት የምፈልገው ነገር ዓለም ላይ ለመኖር በጣም የሚያስፈልገን ነገር በተለይ በአገልግሎት ቅዱስ ጴጥሮስ መስጠት የጀመረው የቆመበት ባህር መሆኑን ማወቅ ሲጀምር አይደለም። በነገራችን ጴጥሮስ መስጠት የጀመረው አይኑን ከክርስቶስ ማንሳት ሲጀምር ዙሪያው ላይ ያሉትን ማዕበሉ ነፋሱን ማየት ሲጀምር ጉድ ነው ማለት ጀመረ። መራመድ የምንችለው መኖር የምንችለው ይህችንም ማህበራችንን ሰንበት ትምህርት ቤታችንን አገልግሎታችንን ጭምር ማሻገር የምንችለው አይናችንን ክርስቶስ ላይ መትከል ስንችል እግዚአብሔር አይናችንን ሁላችንን እሱ ላይ ይትከልል። በቃ ያዛን ጊዜ ላይ ከገኝም ከገራም ከፊትም በኋላ የሚነፍስ ነፋስ ምን ያደርግ አያሳስብም። ምክንያቱም ትኩረት ክርስቶስ ነው። ስለዚህ አምላካችን ኢየሱስ ክርስቶስ ጴጥሮስን ከሰጠመበት እየሰጠመም ከነበረበት ባህር እጁን ስቦ ወጣው። ደቀ መዛሙርቱ ተረብሸው እንጠፋበታለን እያሉ ሲነፍስ ከነበረው ነፋስ ደግሞ የተሳፈሩበት ታንኳ ላይ ሲቀርብና ሲመጣ ሁሉም ነገር ተረጋጋ። ይሄ ታሪክ በመጨረሻው ክርስቲያኖች አንድ ነፍስ ከእግዚአብሔር ጋር ስትሆን ሊገኝላት የሚችለውን በረከትም ጭምር የሚያሳይ በፊት ለፊት የሚነፍሰው ነፋስ የፈተና ብቻ ምሳሌ ነው፣ የመንፈስ ቅዱስም ጭምር። የመናልባችሁ ሐዋርያት እየቀዘፉት የነበረው ሰውነት የእያንዳንዳችን ሰውነት ይቀስፉበት የነበረው ባህር ዓለም እያንዳንዳችን የራሳችንን ሰውነት ይዘን ከእግዚአብሔር ጋር በዚህ ዓለም ላይ እየቀዘፉ ወደ ማን የምንሄድ? ወደ እግዚአብሔር። ይነፍስ የነበረው ነፋስ የመንፈስ ቅዱስ ምሳሌ ነው። ሐዋርያትም የሐዋርያት ሥራ ምዕራፍ 1 ላይ እንደ እሳት ላንቃ ሆኖ መንፈስ ቅዱስ ከመውረዱ በፊት የነበሩበትን ቤት ያንገረገጨው ወይም የቀጠቀጠው በምንድን? በነፋስ አምሳል። ደቀ መዛሙርቱ እየነፈሰ ያለውን ነፋስ ከመሸሽ ይልቅ ወደ ነፋሱ እንደቀረቡት ሁሉ እናንተም የምትበልጥ ጸጋ እግዚአብሔር ሊሰጣችሁ ነውና አትታክቱ፣ ሰውነታችሁን ይዛችሁ ወደፊት መሄድ ነው የሚጠበቀው ማለት ነው። ግልጽ ነው? ገብቷችኋል? ይሄንን ነፋስ የተጋፈጠ ይሄንን መንፈስ ቅዱስ ሊሰጠው የሚችለውን ጸጋ በዓለም ላይ እየታገሰ መኖር ከቻለ ልክ ያቺ ነፋስ አረጋግጧል ታንኳው ላይ ክርስቶስ ሲያርፍ እንደተረጋጋው ሁሉ እኛም ራሳችን ሰውነታችን ውስጥ እግዚአብሔር ሲያርፍብን ለእኛም ለራሳችን ላለንበትን ቦታ ሰላም መስጠት እንችላለን ማለት ነው። ለዛ ነው ክርስቶስ እኔ ከእናንተ ጋር እስከሆንኩ ድረስ አይዟችሁ፣ ምን አታርጓል? አትፍሩ፣ በቃ አትሳቀቁ። ዓለሙን ሊያስፈራ ይችላል። የምንወጣበት ቦታ ሊያሳቅቅ ይችላል። የምናደርጋቸው ነገሮች ወደፊት ከሚመጡት ነገሮች ጋር ስናመላክታቸው በጣም አድርገው ችግር ውስጥ እንዳለ ሊያመላክቱ ይችላል። ግን ክርስቲያኖች አሁንም አይዟችሁ፣ ባንከኛ ጋር ነው፣ እግዚአብሔር ከኛ ጋር ነው፣ አንፈራም ማለት ነው። እማንፈራው አቅም ኖሮን ሳይሆን ማንከኛ ጋር እንዳለ ስለምናውቅ እግዚአብሔር ከሁላችን ጋር ይሁን። የሰማነውን በልቦናችን ሰሌዳ ይጻፍልን።